ሰላም ጤና ይስጥልኝ እንዴት ናችሁ? እስኪ ይሄንን ቪዲዮ ካዳመጣችሁ ከሰማችሁ በኋላ ለሌሎች አካፍሉ። እንግዲህ ረጅም ቪዲዮ መስራት አይቻልም። 10 ደቂቃ ነው ቲክታክ የሚፈቅደው። ዩቲዩብ ላይ ስለማልመጣ እዚህ ቲክታክ ላይ በኔስ የሚጠቀሙ ብዙ ሰዎች ስላሉ የኔ አካውንት 500 ምናምን ሺህ ደርሷል። ስለዚህ ሌሎች በሙሉ 700 ምናምን ሺህ ሁሉ ይደርሳል፣ የኔ አይደለም። ስለዚህ በዋናነት የመጣሁት ህወሓትና ሻዕቢያ አንድ ላይ ሆነው የአብይ አህመድን መንግስት በመጣል ብልጽግና ጠላት ነው በሚል አማራን በማሳሳት ትላንትና በአሜሪካን አደባባይ ፋኖና አማራ የትግራይ ህዝብ ጄኖሳይደር ነው ገዳይ ነው ሲሉ የነበሩ ትግሬዎች ዛሬ እንደነ ስታሊን ያሉ ደንቆሮች ሳይቀሩ እነዚህ መሀይሞች በዱካቸው የሚፈርሙ አማራን ለማታለል ኢትዮ ፎረም የሚል የህወሓት ልሳን አበጅተው ሚዲያውን ሁሉ ገዝተው በነ ዘመነ ካሴ በነ ምሬ ወዳጆ በሌሎችም የሚመራው ፋኖ የውሸት ነው፣ ትግሉ የውሸት ነው። ምክንያቱም ትግሬዎች ነው እየተዋጉ ያሉት። አሁን ጋሸና ግንባር ተያዘ ምናምን ተያዘ፣ የነሱ ሞት ግን አይነግሩም። 55 የህወሓት ሰዎች እንደተያዙ፣ 2 ኮሎኔል የኤርትራ አዋጊዎች እንደተማረኩ፣ 2700 ሰው እንደተገደለ፣ ያ ሁሉ ወሎዬ እንዳለቀ ግን አይነግሩም። አሁን ምሬ ወዳጆ ባይዘው ያለው መቀሌ ውስጥ ነው። ስለዚህ የቋራው ስምምነት የሚባለው ዘመነ ካሴን ምሬ ወዳጆን ነባዬ ቀናው ሌሎችም እንደሳሌ ከሸዋ ወስደው የነሱ ተላላኪ 1 ሚሊዮን ፋኖ ከመመልመል መሪዎችን መያዝ ነው የሚሻለው በሚል እነሱ የመለመሏቸውና የፋኖ መሪዎች አድርጎ በማሳየት ወደ 4 ኪሎ የመገስገስ አካሄድ ነው። ስለዚህ አሁን እኛ ብልጽግና በጣም ቀላሉ ጠላት ነው፣ ትልቁ ግን ሻዕቢያና ወያኔ ነው። ስለዚህ አማራ ብልጽግና ነው ሰሜነኛ የሚሉት ትላንትና 28 ዓመት በሙሉ እኛ ደወሽ ነበርን እንዴ? ግርግዳ ግፋ እየተባለ አማራ ትግሬ ማለት ይሄ ነው ያሉ ይሉን የነበረ የጭና የማይካድራ የወሎ በሙሉ ውድመት ጭፍጨፋ ወለጋ ላይ እልቂት ሻዕቢያዎች ልከው በኦነጋውያን ያሳረዱ ኦነግ ሸኔ በሚል ድሮ የሰፈረ ትግሬ ኦሮምኛ ተናጋሪ ትግሬ ህወሓት ያሰማራው የዚህ ሁሉ እርድ ጭፍጨፋ የተረሳና ነው። ሁለቱ ትግሬስ ወደኛ የሚመጣው ምን ሊሰራ ነው? አብሮ ነው የሚሰራው። ወደብ የገነጠለ ነው፣ ሀገር የገነጠለ ነው፣ ወደብ የወሰደ ነው፣ የኢትዮጵያን ህዝብ ጉሮሮ የዘጋ ነው። ስለዚህ ሻዕቢያና ወያኔ ሰሜነኛ የሚል ማታለያ ነው። የፋኖ መሪዎችን ገዝተዋቸዋል። ለምሳሌ በሰሞኑ የወሎ ጦርነት 100 ሚሊዮን ብር ድጋፍ አድርገዋል ወያኔዎች። በሙሉ የተገደሉት አይታችኋል።